لقد كفر الذين قالوا إن الله هو المسيح ابن مريم قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا ولله ملك السماوات والأرض وما بينهما يخلق ما يشاء والله على كل شيء قدير በርግጥ አላህ ወይም አምላክ ማለት እርሱ የመርየም ልጅ አልመሲህ ኢየሱስ ነው ያሉ ክርስቲያኖች ፍጹም ክደዋል። አንተ ነብይ ሆይ ለክርስቲያኖች አላህ የመርየም ልጅ አልመሲህ ማለትም ኢየሱስንና እናቱን መርየምን እና በምድር ላይ ያለውን ፍጥረታት በጠቅላላ ለማጥፋት ቢፈልግ ቅንጣት ያህል የሚያግደው ማን ነው በላቸው። ለአላህ በሰማያትና በምድርና በመካከላቸው ያለው በጠቅላላ ብቻውን የሚቆጣጠራቸው ፍጡራኑ ናቸው። አላህ የሰው ልጅ እንደ አዳም ያለ አባት ያለ እናትም እንደ ማንኛውም ሰው በአባትም በእናትም እንደ ነብዩ ኢሳ በእናት ብቻ እያደረገ የፈለገውን እንደፈለገ ይፈጥራል። አላህም ሁሉንም ነገር ማድረግ ይችላል። وقالت اليهود والنصارى نحن أبناء الله وأحباؤه قل فلم يعذبكم بذنوبكم بل أنتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والأرض وما بينهما وإليه المصير አይሁዶችና ነሳራዎች እኛ የአላህ ልጆችና ወዳጆቹ ነን ይላሉ። አንተ ነብይ ሆይ እውነት የአላህ ልጆችና ወዳጆቹ ከሆናችሁ በወንጀሎቻችሁ ሰበብ ለምን ይቀጣችኋል በላቸው። እናንተ እንደምትሉት ሳይሆን እንደማንኛውም አላህ እንደፈጠረው የሰው ዘር ናችሁ በላቸው። አላህ ለፈለገው ይመራል የፈለገውንም ይቀጣል። ለአላህ በሰማያትና በምድር እና በመካከላቸው ያለው በጠቅላላ ብቻውን የሚቆጣጠራቸው ፍጡራኑ ናቸው። በመጪው ዓለም እንደየሥራችሁ ለመተሳሰብ መመለሻ ወደ አላህ ነው። يا أهل الكتاب قد جاءكم رسولنا يبين لكم على فترة من الرسل أن تقولوا ما جاءنا من بشير ولا نذير فقد جاءكم بشير ونذير والله على كل شيء قدير እናንተ የመጻፉ ባለቤት አይሁድና ክርስቲያኖች በርግጥ ቀጥተኛውን የእስላም መንገድ የሚገልጽላችሁ መልእክተኛችን ነብዩ መሐመድ መጥቶላችኋል። ከመልእክተኛው ከኢየሱስ በኋላ ለዘመናት አብሳሪም ሆነ አስጠንቃቂ መልእክተኛ አልመጣልንም እንዳትሉ በርግጥ አማኞችን በገነት ፍስሐ የሚያበስርና ከሃዲያንን ከጀሃነም ፍዳ የሚያስጠነቅቅ ነብዩ መሐመድ መጥቶላችኋል። አላህም ሁሉንም ነገር ማድረግ ይችላል። وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين አንተ ነብዩ መሐመድ ሆይ ነብዩ ሙሳ ለህዝቦቼ ሆይ አላህ በእናንተ ላይ የዋለላችሁትን ጸጋ አስታውሱ። ከናንተ መሃል ነቢያትን አደረገ። ከፈርዖንም የባርነት ቀንበር ተላቃችሁ ራሳችሁን የምታስተዳድሩ ነፃ ህዝብ አደረጋችሁ። በዘመናችሁ ከነበሩት የዓለም ህዝቦች ለማንም ያልሰጠውን ጸጋ ሰጣችሁ። ይል እንደነበረ ለህዝቦችህ አውሳ። يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين ሙሳ ለህዝቦቼ ሆይ ወደዛች አላህ ወደ ወሰነላችሁ ወደ ተቀደሰችው ምድር ወደ ቤተል መቅደስ አሸናፊዎች ስለምትሆኑ እየተጋደላችሁ በቀጥታ ግቡ። ወደ ኋላችሁ እንዳታፈገፍጉ ካፈገፈጋችሁ ከሳሪ ሆናችሁ ትመለሳላችሁና ሲባሉ قالوا يا موسى إن فيها قوما جبارين وإنا لن ندخلها حتى يخرجوا منها فإن يخرجوا منها فإنا داخلون የሙሳ ህዝቦችም ሙሳ ሆይ በርግጥ የተቀደሰችው ምድር ውስጥ ኃያላን አስገዳጅ ህዝቦች አሉ። እነሱ ምድሯን ለቀው እስከሚወጡ ድረስ ፈጽሞ አንገባትም። እነሱ ከተቀደሰችው ምድር ከወጡ ግን ያኔ ገቢዎች እንሆናለን አሉ። قال رجلان من الذين يخافون أنعم الله عليهم ادخلوا عليهم الباب فإذا دخلتموه فإنكم غالبون وعلى الله فتوكلوا إن كنتم
مؤمنين እነዚህ አላህ ጸጋውን ውሎላቸው ከአላህ ፈሪዎች የሚመደቡ ሁለት ሰዎች ወደ ተቀደሰችው ምድር መግቢያ በር በኩል ኃያላኖችን ለማጥቃት ግቡባቸው እንደታዘዛችሁት ኃያላኖቹ ላይ ለማጥቃት በድፍረት ከገባችሁባቸው ያኔም እናንተ አሸናፊዎች ትሆናላችሁ በእርግጥ አማኞች ከሆናችሁ በአላህ ላይ ተመኩ ተባሉ قالوا يا موسى إنا لن ندخلها أبدا ما داموا فيها فاذهب أنت وربك فقاتلا إنا هاهنا قاعدون የሙሳ ህዝቦችም ሙሳ ሆይ አምባገነኖቹ ከተማዋ ውስጥ እስካሉ ድረስ እኛ ምን ጊዜም ቢሆን ፈጽሞ አንገባም ሂድ አንተና ጌታ ተጋደሉ እኛ እዚህ ተቀማጮች ነን አሉት قال رب إني لا أملك إلا نفسي وأخي فافرق بيننا وبين القوم الفاسقين ሙሳም ጌታ አላህ ሆይ እኔ ራሴንና ወንድሜን በስተቀረ መቆጣጠር ወይም ማዘዝ አልችልም በእኛና በአፈንጋጮች ህዝቦች መካከል ጎራችንን ለይ አለ قال فإنها محرمة عليهم 40 سنة يتيهون في الأرض فلا تأس على القوم الفاسقين አላህም እርሷ ከተማዋ በአፈንጋጮች ላይ 40 ዓመት እርም ሆኖባቸዋለች በሲና በረሃ ምድር ላይ የት እንደሚሄዱ ሳያውቁ ይዋዥቃሉ እንጂ ፈጽሞ አይገባትም አንተም ሙሳ በአፈንጋጭ ህዝቦች زناله واتل عليهم نبأ ابني آدم بالحق إذ قربا قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين አንተ ነብይ ሆይ ለህዝቦች የአዳም ልጆች ዜና ወይም ታሪካቸው በትክክል ተርከላቸው የአዳም ልጆች አቤል ወይም ሀቢልና ቃየን ወይም ቃቢል ወደ አላህ መቃረቢያ ቁርባን አቀረቡ አላህም ካንዳቸው ማለትም ከአቤል ቁርባኑን ተቀበለ ከሌላኛው ማለትም ከቃየን ግን ቁርባኑን አልተቀበለም ቃየን በመቅናት አቤልን እገልሃለሁ አለው አቤልም አላህ ቁርባንን የሚቀበለው ከሚፈሩት ባሮቹ ብቻ ነው አለው لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين አቤልም በምክር መልክ ለወንድሙ ልትገለኝ አቀደ እጄን ወደኔ ብትሰነዝር እኔ ግን ልገልህ አቅጄ እጄን ወደ አንተ አልሰነዝርም እኔ የዓለማቱን ጌታ አላህን እፈራለሁ አለ إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين አሁንም አቤል ለወንድሙ እኔን ገለኸኝ በእኔ ሰበብ ወንጀል ፈጽመህ የራስህንም የቀድሞ ወንጀልህ ተጨምሮበት በጀሃነም የእሳት ተጓዳኝ ስለምትሆን እኔ የምፈልገው ከጥፋትህ እንድትመለስ ነው ይህም በጀሃነም ኃጢአተኞችን መቅጣቱ የበዳዮች ምንዳ ነው አለው فطوعت له نفسه قتل أخيه فقتله فأصبح من الخاسرين የቃየንም ነፍሱ ወንድሙን እንዲገል አደፋፈረችው ወንድሙንም አቤልን ገደለው ከከሳሪዎችም ሆነ فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين ቃየንም የወንድሙን አቤል ሬሳ ምን እንደሚያደርገው ሲጨንቀው የወንድሙን ሬሳ እንዴት እንደሚቀብረው ሊያሳየው መሬት የሚቆፍር ቁራ አላህ ላከ ቃየንም በመገረም ወይኔ ጉዴ እንደዚህ ቁራ የወንድሜን ሬሳ ቆፍሬ መቅበር አቃተኝ አለ ከዛም ቃየን ልክ እንደ ቁራው ቆፍሮ ወንድሙን በመቅበር ከተጸጻሾች ሆኖ ተመለሰ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلنا بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون በዚህም በአዳም ልጆች በመገዳደላቸው ሰበብ በእስራኤል ማለትም በያዕቆብ ልጆች ላይ ነፍስ ያላጠፋችን ነፍስ የገደለ ወይንም በምድር ላይ በግፍ ነፍስን የገደለ ልክ የሰው ዘር በጠቅላላ እንደገደለ ነው የሚቆጠረው ያላግባብ መግደል ትቶ ነፍስን ሕያው ያደረገ ልክ የሰው ዘርን በጠቅላላ ሕያው እንዳደረገ ነው የሚቆጠረው ማለትም
የአንድን ግለሰብ ደህንነቱን፣ ህይወቱን፣ መብቱን ማክበር የሰው ዘር በጠቅላላ እንደማክበር ነው የሚቆጠረው። በእርግጥ ለእስራኤላውያኖች የአላህን ትእዛዝ የሚያስተላልፍ በግልጽ ማስረጃ መልእክተኞቻችንን መተውላቸዋል። ነገር ግን ከመልእክተኞቹ ጥሪ በኋላ ከነሱ ውስጥ አብዛኛው በምድር ላይ የአላህን ድንበር የሚጥሱ ህዝቦች ናቸው። ኢነማ ጀዛኡ الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم እነዚያ የአላህንና የመልእክተኛውን ትእዛዝ ባለመፈጸም የሚዋጉ እንቢተኞች በምድር ላይ ለጥፋት የሚሰማሩ ቅጣታቸው ነፍስ ያጠፋ ከሆነ ይገደላሉ። ነፍስ አጥፍተው ዘረፋ ከፈጸሙ ተገለው ሬሳቸው ይሰቀላል። ወይም ዝርፊያ ብቻ ካካሄዱ እጆቻቸውንና እግሮቻቸውን በማፈራረቅ ይቆረጣሉ። ማለትም ቀኝ እጃቸው ከግራ እጃቸው ጋር ይቆረጣል። ወንጀላቸውን ካላቆሙ ግራ እጃቸውን ከቀኝ እጃቸው ጋር ይቆረጣል። ሳይገሉም ሳይዘርፉም ሰላማዊ ሰው አስፈራርተው ከሆነ ከሀገር ይባረራሉ። ወይም በወንጀላቸው ተጸጽተው እስከሚተውበቱ ድረስ ይታሰራሉ። ይህ ቅጣት ለወንጀለኞቹ በምድር ዓለም ላይ ውርደት ሲሆን ወንጀለኞቹ ካልተውበቱ ወይም ከሃዲ ከሆኑ በመጪው ዓለም በመጨረሻው ዓለም በገሃነም ከፍተኛ ቅጣት ይጠብቃቸዋል። ኢላ الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم እነዚያ ከሙስሊም ወገን ሆነው የሸፈቱ ተይዘው ፍርድ ሳይበየንባቸው በፊት በራሳቸው ጊዜ የተውበቱ ከሆነ ግን ጉዳያቸውን በሸሪዓ ፍርድ ቤት ይታያል እንጂ ወዲያው ቅጣት አይፈጸምባቸውም። ያ አዩሃ الذين آمنوا اتقوا الله وابتغوا إليه الوسيلة وجاهدوا في سبيله لعلكم تفلحون እናንተ ያመናችሁ ሆይ የታዘዛችሁትን በመፈጸም የተከለከላችሁትን በመከልከል አላህን ፍሩ። ወደ አላህም የሚያቀርባችሁን መልካም ሥራ አላህን ጠይቁት። ምናልባት በመጪው ዓለም ገነት እንድትገቡና ከጀሃነም እንድትድኑ በአላህ በመንገዱ ላይ ታገሉ። إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم ولهم عذاب أليم እነዚያ በአላህ ብቸኛ ተመላኪነትና በእስላም የካዱት በምድር ላይ ያለው ሀብት በጠቅላላ ከዚሁ አይነት ሀብት ጋር ተመሳሳዩን ሌላ ሀብት ቢኖራቸውና እነዚህንም ሀብቶች የቂያማ ቀን ከቅጣት ለመዳን ብለው ካሳ ለመክፈል ፈቃደኛ ቢሆኑ እንኳን አላህ ፈጽሞ አይቀበላቸውም። ለነሱም በመጪው ዓለም የሚያሳምም ቅጣት ይጠብቃቸዋል። يريدون أن يخرجوا من النار وما هم بخارجين منها ولهم عذاب مقيم የገሃነም ሰዎች ከሳት ሊወጡ ይመኛሉ፣ ነገር ግን ፈጽሞ ከሳታ ወጪዎች አይደሉም። በገሃነም መጨረሻ የሌለው ዘውታሪ ቅጣት አለላቸው። والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم እናንተ በሸሪዓ የምትተዳደሩ አዛዦች ሌባውና ሌቢቷን በሰሩት ወንጀል ዋጋውን የሁለቱንም እጆቻቸውን ቁረጧቸው። ይህም ካላህ የታዘዘ መቀጣጫ ሲሆን አላህም ኃያልና ጥበበኛ ነው። فمن تاب من بعد ظلمه وأصلح فإن الله يتوب عليه إن الله غفور رحيم በስርቆሽም ሆነ በሌላ ወንጀል ተሰማርቶ ራሱን ከበደለ በኋላ ተጸጽቶ ከወንጀሉ በመቆጠብ ራሱን ያስተካከለ እንደዚህ አይነት በርግጥ አላህ ጸጸቱን ይቀበለዋል። በርግጥም አላህ መሐሪ አዛኝ ነው። ألم تعلم أن الله له ملك السماوات والأرض يعذب من يشاء ويغفر لمن يشاء والله على كل شيء قدير የሰረቀን እጁን መቁረጥም ሆነ ሌሎች የአላህ ፍርዶች ጭካኔ የተሞላባቸው ነው ብሎ